አይታይም እያላችሁ ምጽፉ ሰዎች ስሙኝ። በተረፈ እዚህ ውስጥ ያላችሁ ነይ ግቢ እናቴ ምን ነው እንዴ? ኧረ ቆይ ጋይስ ቆይ ወይኔ ስራ ዛሬ ብዝዝት ብሎልኛል። ኧረ እናቴ ግቢ አሁን የላክሽው። ኧረ ወይኔ ሰላም ጤና ይስጥልን። ስም በመጀመሪያ ደረጃ ስንት ነው የከፈልሽው ማሬ? እኔ 2000 መሰለኝ። 2000 አንድ ሺህ ከጨመርሽ እጣ ፈንታ እጣሽ ይነገራል። 2000 ግን ለሐሜት ነው። አንድ ደቂቃ አለሽ። እኔ ቤታዬ እወድሻለሁ። ለእሱም ብቻ ልልሽ ነው። በቃ እኔ በጣም ነው የምወድሽ። የኔ እህት በጣም ነው የምወድሽ። በህዝብ ልናገር ብዬ ነው። እወድሻለሁ። በቃ ይሄን ብቻ ልናገር ብዬ ነው። አመሰግናለሁ። እኔም እወድሻለሁ። እግዚአብሔር ይውደድሽ። አሁን የሚደጋገር ሰዎች መግባት የለባቸውም። እሺ እናቴ። እሺ እኔ እስከበርሽ ሻራምን ቆርጦሽ አንቺ ከፍለሽም በራስሽ ወጥተሽ ምን ይሸኝሻለሁ። ወይኔ ጌታ ሆይ እንደው ምንኛ መታደለው። እውነትም እኔ ጎረቤቶቼ ዳቦ የኔ የተፉት ካልሆነ በስተቀር ተመልከቱ እንግዲህ የሰው ፍቅር ስለምወድሽ ነው። ከፍላ ምን አይነት ምሩቅ ልጅ ናት! በስመ አብ ወወልድ መንፈስ ቅዱስ። ያቺኛ ነይ ግቢ እናቴ ነይ ግቢ እማ የኔ እናት። እሺ ዱልዬ እሺ፣ እዛው ፒኒውን ቆይ ኤዱ ትገባለች አትገባም እናጣራ። ኤዱዬ ግቢማ እናቴ ስስቴ ከመይ ቤታ ከመይ ለሓንዶ ጽቡቅ ሁሉ አሸወይና ከመይ صبق ሁሉ አሸወይና። ስንት ነው የከፈልሽው? ትንሹ አሳ ነው። ስንት ነው? 2000 ምናምን ነው። ቆይ እስኪ ላጣራማኝ ከላይ እኮ ማየት 2000 እንደከፈልሽው ነው እንክብካቤው የሚመጣው እንዴ? 2000 ነው የከፈልሽው። ለምን ሰላም አልኩሽ ታዲያ እንዴ? ወደ ከፈልኩ ሰላም አይባልም ማሬ። ደናም 2000 ከፍላችሁ ሰላምታም የሰላምታ አለ ውዴ። ግን ይሁን ላንቺ ይሁን። ጎረቤት ሀገር ስለሆንሽ በደንብ እናስተናግዳለን። ሐሜት ነው ጣፈንታ ነው የመጣሽው? አንቺ ምረጭልኝ የፈለግሽው። ወይ ውዴ እኔ ማበረደው ሐሜት በጣም ነው የምወደው። እሚያው 2000 ሰጠሻል። ይኸውልሽ 2000 የሰጠው ሰው ሐሜቱ 1 ደቂቃ ነው። ግን 1 ደቂቃ ነው የምታምኑ። እኔ ምስኪን ስለሆንኩ ነው። ገባሽ? አሁን ሌላ ቦታ እንደዚህ አይነት ስራ የሚሰሩ ሰዎች አሉ። ካየሻቸው ማለት ገና ብለሽ አስወጡሻል። እኔ ግን ምስኪንና ሩሩ ስለሆንኩኝ 1 ደቂቃ ምን እንድታሚ ፈቅጄልሻለሁ። 2000 ኮይን ሰጠሻል። 1 ደቂቃ እሺማ ደስ ያለሽማ ምትያለሽ። 1 ደቂቃ አለሽ። የሁለተኛ 1000 ኮይን ከጨመርሽ እጣ ፈንታ አለ፣ ይመረጥልሻል። የወደፊት